በዓለም ላይ እጅግ ኃይለኛው የስለላ ኤጀንሲ ማን ነው? ዓለማችን ላይ ያሉ ምስጢሮችን የሚቆጣጠረው ማን ነው? ማንም ሰው እየተሰማ መሆኑን ሳያውቅ ማን ያዳምጠዋል? ከመጋረጃ ጀርባ በመሆን የሀገራትን ዕጣ ፈንታ የሚቀርጸውስ ማን ነው? መንግስታት ይነሳሉ፣ ጦርነቶች ይጀመራሉ፣ መሪዎች ከመንበረ ስልጣናቸው ይነሳሉ አሊያም ይገደላሉ። እና ከነዚህ ትልልቅ ኩነቶችና ክስተቶች በስተጀርባ ትልልቅ የስለላ ድርጅቶች አሉ። በስለላ ዓለም ውስጥ ትልቁ መሳሪያ ሚሳኤል አይደለም፣ ትልቅ ሰራዊት መገንባትም አይደለም። ታዲያ እነዚህ ካልሆኑ ትልቁ መሳሪያ ምንድን ነው? በርካታ ምሁራን የሚስማሙበት ትልቁ መሳሪያ መረጃ ነው። በርካታ የስለላ ኤጀንሲዎች እውነተኛ ጥንካሬያቸው ምን እንደሆነ ተደብቋል። ምክንያቱም መንግስታት እንድናይ የሚፈቅዱልን ብቻ ነው የምናየው፣ እንድንሰማ የሚፈልጉትን ነው የሚነግሩ። ዛሬ ድብቅ ወደ ሆነው የስለላ ዓለም እንገባለን። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ተመሳሳይ የሆኑ መረጃዎች ሲለቀቁ ወደ እናንተ በፍጥነት እንዲደርሳችሁ የደወል ምልክቷን ይጫኑ። እንዲሁም ለሌሎች እንዲደርስ ሼር በማድረግ ይጀምሩ። ዩናይትድ ስቴትስ ኦፍ አሜሪካ የስለላ ልዕለ ኃያል። ከሁለተኛው የዓለም ጦርነት በኋላ አሜሪካ አንድ ጠንካራ ትምህርት ተማረች። ይህም ያለህ የመሳሪያ ብዛት ብቻ ሳይሆን በመረጃ ጦርነቶችን ማሸነፍ ይቻላል። እንደ አውሮፓውያን አቆጣጠር በ1943 በፕሬዝዳንት ሃሪ ቱርማን ዘመን ዩናይትድ ስቴትስ ሴንትራል ኢንተለጀንስ ኤጀንሲ የማዕከላዊ መረጃ ኤጀንሲ ሲአይኤን ፈጠረች። ዛሬ ሲአይኤ ከ20 ሺህ በላይ ሰራተኞች እንዳሉት ይገመታል። በቢሊዮን የሚቆጠር ዶላር በተመደበ በጀት ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ በመላው ዓለም ዙሪያ ባሉ ከ200 በላይ በሆኑ ሀገሮች በሺዎች የሚቆጠሩ ከተሞች በሚሊዮን በሚቆጠሩ ሰፈሮች ውስጥ የሚሰሩ ስራዎችን፣ መረጃዎችን ይሰበስባል፣ በድብቅ ስራዎችን ያካሂዳል፣ በዓለም ዙሪያ የአሜሪካን ጥቅም በበላይነት ያስጠብቃል። ሲአይኤ ከቀዝቃዛው ጦርነት እስከ ዘመናዊ የሽብርተኝነት ስራዎች ድረስ በህዝብና በሚዲያ እስካሁን ያልተገለጹ በመቶ ሺዎች የሚቆጠሩ ተልእኮዎችን በብቃት አካሂዷል። ከነዚህ መካከል በጉልህ የሚጠቀሱት እንደ አውሮፓውያን አቆጣጠር በ1953 ኦፕሬሽን አያክስ በሚባል የሚጠቀሰው በኢራን የፖለቲካ ቀውስ ውስጥ የነበረው ተሳትፎ፣ በሶቪየት ህብረት ላይ በቀዝቃዛው ጦርነት ወቅት ሲሰራ የነበረው የስለላ ስራ፣ እንዲሁም ከ9/11 ጥቃት በኋላ ሽብርተኝነትና ሽብርተኞችን ለማጥፋት በተለይም የጥቃቱን ጠንሳሽ የነበረውን ኦሳማ ቢንላደን የተበቀለችበት በሲአይኤ በተሰሩ በርካታ ስራዎች ውስጥ ይጠቀሳል። ከጊዜያት በኋላ የአሜሪካው ሲአይኤ በአገዛዝ ተጽዕኖ፣ በሚስጥር ተልእኮዎችና ዓለም አቀፍ የስለላ አውታር መረቦች የታወቀ ሆነ። ነገር ግን አሜሪካ ሌላ መሳሪያ ነበራት። አንዳንዶች ድብቁ አድማጭ ይሉታል፣ ግማሾች ደግሞ ዝምተኛው ግዙፍ ናሽናል ሴኪዩሪቲ ኤጀንሲ ኤንኤስኤ። ኤንኤስኤ ሲአይኤ ከተቋቋመ ከ5 ዓመታት በኋላ ማለትም እንደ አውሮፓውያን አቆጣጠር በ1952 በወቅቱ የነበሩት ፕሬዝዳንት በሃሪ ቱርማን ዘመን የአሜሪካ የብሔራዊ ደህንነት ኤጀንሲ ኤንኤስኤ ተመሰረተ። ኤንኤስኤ የጠላቶችን መረጃ ለማግኘት ሰላዮችን በበር በኩል አይልክም። የጠላትን ወሬ እኩል ከጠላት ጋር ያዳምጣል። የጠላትንም የወዳጅንም የስልክ ጥሪዎች፣ ኢሜይሎች፣ የጽሑፍ መልእክቶችን ይጠልፋል። በዓለማችን ካሉ ግዙፍ የክትትል መሰረተ ልማት ባለቤት እንደሆነም ይነገራል። ከባህላዊ የስለላ ኤጀንሲዎች በተለየ ኤንኤስኤ በዋናነት በሳይበር ላይ ይሰራል። ተግባሮቹ ቀጣይነት ያላቸው ሲሆኑ ዓለም አቀፍ ግንኙነቶችን ያለ ምንም መቋረጥ 24 ሰዓት ይከታተላል። ዛሬ ብዙ ባለሙያዎች ኤንኤስኤ በምድር ላይ በጣም በቴክኖሎጂ የላቀ የስለላ ኤጀንሲ እንደሆነ ያምናሉ።
ሩሲያ፣ የኬጂቢ ጥላ። በቀዝቃዛው ጦርነት ወቅት ሶቪየት ኅብረት በታሪክ ውስጥ እጅግ አስፈሪና ስመ ገናና ከሆኑ የስለላ ድርጅቶች አንዱና ግንባር ቀደም የሆነውን ድርጅት ገንብቷል። ኬጂቢ። ሶቪየት ኅብረት እንደ አውሮፓውያን አቆጣጠር በ1991 ከፈረሰች ከ4 ዓመታት በኋላም ሩሲያ በ1995 የፌዴራል ደህንነት አገልግሎትን ኤፍኤስቢ አቋቋመች። ኤፍኤስቢ በዋናነት በውስጣዊ የደህንነትና የጸረ ኢንተለጀንስ ስራዎች ላይ ያተኩራል። ነገር ግን ትልቁንና ዋነኛ የሆነውን የውጭ ስራዎችን በሌሎች የሩሲያ የስለላ ቅርንጫፎች በኩል እንደሚያስተባብር እንደሚመራ ይታመናል። ኤፍኤስቢ ከሩሲያ መንግስት አመራሮች ጋር በጥልቅ የተቆራኘ እንደሆነ በስፋት ይነገራል። ኬጂቢ በቀዝቃዛው የዓለም ጦርነት ወቅት ሲጠቀምበት በነበረው አሰራር ስርዓት ስያሜ ለውጥ በማድረግ አሁንም የሩሲያ የስለላ ስራዎችን በዘመናዊ ቴክኖሎጂዎችና እጅግ ከባድ የሆነ ስልጠና ሂደትን ባለፉ ቆፍጣና ሰላዮቹ በመታገዝ አሁንም ድረስ እንደቀጠለ ይገኛል። የሩሲያ የስለላ መዋቅር አሁንም በዓለም ላይ ካሉት ትላልቅ የስለላ አገልግሎቶች አንዱና ዋነኛው ሆኖ ቀጥሏል። ቻይና፣ ጸጥተኛው ማስፋፊያ። በህዝብ ብዛት ከዓለም ሀገራት መካከል ከፍተኛውን ቁጥር ከሚይዙት ሀገራት የምትጠቀሰው ቻይና በኢኮኖሚ እያደገች ስትሄድ የስለላ ኔትወርኳንም እኩል በጸጥታ እያስፋፋች የመጣች ሀገር ናት። ቻይና የመንግስት ደህንነት ሚኒስቴርን ኤምኤስኤስ በ1983 ያቋቋመች ሲሆን የዚህ የደህንነት መስሪያ ቤት ዋነኛ ዓላማው የውጭ መረጃን መሰብሰብ፣ መከታተል፣ የጸረ ኢንተለጀንስ ስራን መስራት፣ የሳይበር ጥቃቶችን መመከትና አስፈላጊ ሆኖ ሲገኝ ጥቃቶችን መሰንዘር ከብዙ በጥቂቱ ይጠቀሳል። አሜሪካን ጨምሮ በርካታ የምዕራባውያን ሀገራት ቻይናን በትልልቅ የሳይበር ስለላና በኢንዱስትሪ የስለላ አሰባሰብ ላይ ክሳቸውን ሲያሰሙ በተደጋጋሚ ይሰማል። አንዳንድ ተንታኞች ኤምኤስኤስን በቅርብ ዓመታት ውስጥ በዓለም ላይ ካሉ ትላልቅ የስለላ ኔትወርኮች የፊት መስመር ተሰላፊነት መንበሩን ሊቆጣጠር እንደሚችል ይናገራሉ። የቻይናው የደህንነት መስሪያ ቤት በ3 ነገሮች ይገለጻል። ስራን በዝምታ መስራት፣ ስትራቴጂካዊ እንቅስቃሴን መከወን፣ በቴክኖሎጂና በአቅም መስፋፋት በሚል ይገልጹታል። እስራኤል፣ ትክክለኛነትና ድፍረት። በስለላ ዓለም ላይ ድፍረት የተሞላበትና ከፍተኛ ተጋላጭነት ያላቸውን ተልእኮዎችን ለፍጹምነት በተጠጋና በአጭር ጊዜ ተልእኮን በተሳካ ሁኔታ መፈጸም ሲባል ሁሉም ሰው አእምሮ ላይ አንድ ስም ይመጣል። ሞሳድ። ሞሳድ በጠቅላይ ሚኒስትር ዴቪድ ቤንጉሪን ዘመን እንደ አውሮፓውያን አቆጣጠር በ1949 የተመሰረተ ሲሆን ሞሳድን እስራኤላውያን የሚመኩበት፣ ወዳጆቹ የሚጠነቀቁለትና የሚያከብሩት፣ ጠላቶቹ ደግሞ ስሙን ሲሰሙ የሚርበደበዱለት ሲሆን ሞሳድ በዓለም አቀፍ ደረጃ ለመፈጸም የሚከብዱ ተግባራትን በመፈጸም ይታወቃል። ከእነዚህ ታሪካዊ ተልእኮዎች አንዱ መነሻውንና መዳረሻውን እስራኤል ቴል አቪቭ ያደረገ ልዩ የሆነ ምስጢራዊ ኦፕሬሽን በናዚ ጭፍጨፋ ወቅት የናዚ ከፍተኛ መኮንን የነበረ፣ ጭፍጨፋውን በመምራትና በማስፈጸም ረገድ ትልቅ ሚና የነበረው፣ ለረጅም ዓመታት ደብዛውን በማጥፋት ራሱን ደብቆ ተራ ሰው መስሎ በአርጀንቲና ሲኖር የነበረውን አዶልፍ ሂችማን እንደ አውሮፓውያን አቆጣጠር በ1960 የአርጀንቲና የደህንነትና የመከላከያ ተቋማት ሳያውቁ ግለሰቡን ልዩ ኮማንዶዋን በመላክ ከአርጀንቲና ወደ ቴል አቪቭ በማምጣት ለፍርድ እንዲቀርብ ያደረጉበት ኦፕሬሽን ለማመን ከሚከብዱ ኦፕሬሽኖች መካከል አንዱ ነው። እስራኤል በዓለም ላይ በቆዳ ስፋታቸው ትንሽ መጠን ካላቸው ሀገራት መካከል አንዷ ብትሆንም ሞሳድ ለትክክለኛነትና በተሳኩ አፈጻጸሞቹ በዓለም አቀፍ ደረጃ እስራኤልን ግዙፍ ሀገርና ህዝቦቿም 24 ሰዓት ከጠላት የሚጠብቅ ጥቃት ቢደርስ እንኳን በብዙ እጥፍ የሚበቀልላቸው ድርጅት ነው። ሞሳድን ብዙዎች በዓለም ላይ በጣም የሚፈራው የስለላ አገልግሎት ብለውም ይጠሩታል። ዩናይትድ ኪንግደም፣ ስለላን እንደ ባህል። በዓለም አቀፍ ደረጃ ብሪታንያ የሚስጥር ስለላ አገልግሎትን እንደ አውሮፓውያን አቆጣጠር በ1909
በተለምዶ MI6 በመባል የሚታወቀውን ድርጅት ለመጀመሪያ ጊዜ በዘመናዊ መንገድ በማቋቋም ለዓለም ፈርቀዳጅ መሆኑ ይነገራል። MI6 በአንደኛውና በሁለተኛው የዓለም ጦርነት እንዲሁም በቀዝቃዛው ጦርነት ወቅት በርካታ ቁልፍ ሚናዎችን የተጫወተ አንጋፋ የደህንነት ተቋም ነው። ከነዚህ በተጨማሪ MI6 ከዩናይትድ ስቴትስ አቻው ጋር በትብብር በመስራት ኃይለኛው ባለ 5 አይን የስለላ ጥምረት አካል ነው። MI6 በጣም ልምድ ካላቸው የደህንነት ተቋማት አንዱ በመባልም ይጠራል። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲህ እያልን ወደ ዋናው ጥያቄ ደርሰናል። ቁጥር 1 የደህንነት ተቋም ማን ነው? ዓለምን የሚቆጣጠረው ማን ነው? ከጥላው በስተጀርባ ያለውስ ማን ነው? በጣም ኃያሉስ ማን ነው? እውነቱ ግን ኃይል የሚለካው በበጀት አይደለም፣ በቴክኖሎጂ ብቻም አይደለም። እውነተኛ ኃይል የሚለካው በማናየው ነገር ነው። ጦርነቶች ከመጀመራቸው በፊት በመከላከል ወይስ ህዝቡ መኖሩን እንኳን ከማወቁ በፊት የሽብር ጥቃትን በማምከን? በደህንነት ዓለም ውስጥ ስልጣን ድብቅ ነው፣ እውነትም ይከፈላል። እናም አንዳንድ ጊዜ ህዝቡ ከመንግስታት በበለጠ በግልጽ ያያል፣ ያዳምጣል። ስለ ደህንነቱና ስለላው ዓለም በጥቂቱ ይህን ካል ጥያቄው እንደገና እንጠይቃለን። ቁጥር 1 ማን ነው? ዓለምን የሚቆጣጠረውስ ማን ነው? ከጥላው በስተጀርባ ያለው በጣም ኃያሉስ ማን ነው? በዓለም አቀፍ ስራዎቹ የሚታወቀው የማዕከላዊ የስለላ ኤጀንሲ CIA፣ በቴክኖሎጂ የበላይነት ያለው የአሜሪካ ብሔራዊ የጸጥታ ኤጀንሲ NSA፣ በጸጥታ እየጠነከረ የመጣው የቻይና የመንግስት ደህንነት ሚኒስቴር MSS፣ የቀዝቃዛው ጦርነት ጀግና የሩሲያ የፌዴራል ጸጥታ አገልግሎት FSB፣ ተልእኮዎችን በድፍረት የሚፈጽመው የእስራኤሉ ሞሳድ፣ ወይንስ ባለብዙ ልምድ ባለቤቱ የብሪታንያው ምስጢራዊ የስለላ አገልግሎት MI6? መልሱን ከመመለሳችን በፊት ኃይልን እንዴት እንለካለን? በበጀት፣ በቴክኖሎጂ፣ የሳይበር አቅም፣ በዓለም አቀፍ ተደራሽነት፣ በፖለቲካ ተጽዕኖ ወይስ ዝና? አሁን በጠቀስነው ነገር ላይ በመመስረት ማን ቁጥር 1 ነው ብላችሁ ታስባላችሁ? መንግስታትና ሚዲያዎቻቸው በሚናገሩት ሳይሆን እናንተ ባላችሁ መረጃ መሰረት በማድረግ ኮመንት መስጫው ላይ የእናንተን ደረጃ አስቀምጡልን። አድማጭ ተመልካቾቻችን የዛሬው ቪዲዮአችን እንደወደዳችሁት ባለሙሉ ተስፋ ነን። በቀጣይ የትኛውን የደህንነት ተቋም በስፋት እንድንሰራላችሁ እንደምትፈልጉ አሳውቁን። በቀጣይ ፕሮግራም እስክንመለስ በያላችሁበት ሰላማችሁ ይብዛልን።